Okay, today's class is about the ማህበራዊ ድረገጽ የዛሬው ትምህርታችን ስለ ማህበራዊ ድረገጽ ነው። ማህበራዊ ድረገጽ ማለት ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ቴሌግራም፣ ዩቲዩብ፣ ቲክቶክ እነኚህ ሁሉ በምን ውስጥ ይገባሉ? በማህበራዊ ድረገጽ ውስጥ የሚገቡ ነገሮች ናቸው። እና ማህበራዊ ድረገጽን መጠቀም ብዙ ጥቅም አለው። አንደኛ ምንድነው? በአለም ላይ ምን እየተደረገ እንደሆነ እናውቃለን። ኢንፎርሜሽን እናገኛለን። we can get information አይደለ? መረጃዎችን ማግኘት እንችላለን። ሌላስ? እሺ የተለያየ ከተለያዩ ሰዎች ጋር በርቀት እንገናኛለን። ትክክል ጎበዝ፣ very nice። የተለያዩ ሰዎችን እናገኛለን በርቀትም በሀገር ውስጥም ሆነ ከሀገር ውጭ ያሉ ሰዎችን እናገኛለን ነው። ጥቅሙ ይሄ ነው። አንደኛው የሶሻል ሚዲያ ጥቅም፣ የማህበራዊ ድረገጽ ጥቅሞች፣ አንደኛ በአለም ላይ ምን እየተደረገ እንደሆነ እናውቃለን። ሁለተኛስ በሀገር ውስጥ ሆነ ከሀገር ውጭ ያሉትን ሰዎች በቀላሉ ማግኘት እንችላለን። በሀገር ውስጥ ሌላ ሶስተኛው ጥቅም ምንድነው? ኢንፎርሜሽኖችን መቀየር እንችላለን። ኢንፎርሜሽኖችን ማግኘት እንችላለን። ሌላ የማህበራዊ ድረገጽ ጥቅም እርስ በርስ እና ከሩቅ ካሉ ሰዎች ጋር እንገናኛለን። የምንፈልገው መረጃ በመዳፋችን ላይ ወይም በእጃችን ላይ ማግኘት እንችላለን። ትክክለኛና አስተማሪ የሆኑ መረጃዎችን ማግኘት እንችላለን። አስተማሪ መረጃዎችን ለምሳሌ በዩቲዩብ we can get different kinds of knowledge ብዙ እውቀትን መቅሰም ማግኘት እንችላለን። በዩቲዩብ ተከታታይ ትምህርቶችን በመከታተል አይደል እንዴ? አስተማሪ መረጃዎችን እና ትምህርቶችን እናገኛለን። እሺ አራተኛ በአለም ላይ ምን እንደተደረገ እናውቃለን። ጽፌዋለሁ። የምንፈልገውን መረጃ በመዳፋችን እናገኛለን። በእጃችን ስልክ ማለት ነው። we can get በስልካችን ቴሌቪዥን ሳንከፍት ሬዲዮ ሳንከፍት ምን እናገኛለን? ቀጥታ መረጃ ማግኘት እንችላለን። this is another important point። በእጃችን በአለም ላይ ያለን መረጃ በቀላሉ ማግኘት በአለም ላይ ያለ መረጃ በእጃችን በመዳፋችን ባለሰት በቀላሉ እናገኛለን። ለምሳሌ አሜሪካና እስራኤል ኢራንን ምን አደረጉ? ኢራንን የአየር ጥቃት አደረጉ። እሺ ኢራንም ደግሞ የአሜሪካ ቤዝ ያላቸውን ቦታዎች እነ ሳውዲ አረቢያን እነ ኳታርን እነ ሌላስ ዩናይትድ አረብ ኤሚሬትስ የተባበሩ አረብ ኤሚሬቶችን መጥፋት የሚል መረጃ በእጅ ስልኬ ነው ያየሁት። ለምሳሌ ምን ሳልከፍት ቴሌቪዥን ሬዲዮ ሳልከፍት። ስለዚህ በእጃችን መዳፍ ምንም አይነት መረጃ ወዲያው ይደርሰናል ነው። ስለዚህ ጠቀሜታ አለው። ጉዳቱስ ምንድነው? ስራ ፈት ያደርጋቸዋል። እሺ እዛ ጋር ጉዳቱ የሚነግረኛል ጎበዝ። ትምህርታችንን ትኩረት እንዳንሰጥ ጉዳትም አለው። እሺ እዛ ጋር ላይን ጥሩ አይደለም። እሺ ሌላስ? yes very good። ጉዳቱ ደግሞ ምንድነው? አንደኛ ጉዳቱ የሚያመጣው ጉዳት ወይም ደግሞ ኔጌቲቭ ኢምፓክቱ አንደኛው ምንድነው? በአይናችን ላይ በጣም ረጅም ጊዜ በመጠቀማችን በአይናችን ላይ ጉዳት ያመጣል።
ሁለተኛ ስራችንንና ትምህርታችንን በአግባቡ እንዳንከታተል ያደርጋል። ስራችን እና ትምህርታችንን እንድንዘናጋ ያደርጋል ማለት ነው። ሶስተኛ ጉዳት ነው። ጥቅምማ አድቫንቴጆቹ ነው አይደል? ስለዚህ አሁን ወዴት ነው? ወደ ጉዳቱ ላይ ነው አይደል? እሺ ሌላ ለአይናችን ጉዳት ያመጣል። ትክክል ነው ተብሏል። ሌላ እሺ መጥፎ የሆኑ መረጃዎችን ይለቀቃሉ አይደል? አዎ በመጥፎ መረጃዎችን ስለሚሰራችሁ መጥፎ መረጃዎች መጥፎና ጎጂ የሆኑ መረጃዎች ይለቀቃሉ። እነኛ መረጃዎች ደግሞ ሰውን የሚያጋጩ ሀገር ከሀገር ህዝብን ከህዝብ የሚያጋጭ ነው። ይሄ መሆን የለበትም ነው። መጥፎና ጎጂ መረጃዎች ይለቀቃሉ። የብሔር የቋንቋ የሃይማኖት ግጭትን የሚያስነሳ ይሄንን እኛ መቀበል የለብንም ነው።